ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሁላችሁም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁልኝ አልሐምዱሊላህ። ከኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። እንደምን አላችሁ ታዲያ? ረመዳን እንዴት ነበረ? እንዴት አሳለፋችሁት? ኢድ እየደረሰ ነው። ለኢድ እየተዘጋጃችሁ ነው ወይ? እና ዛሬ ይዤላችሁ የመጣው ፒዛ ነው። በጣም ቆንጆ ስፖንጅ የሆነ በቤታችን ውስጥ በቀላል ግብአት የምንሰራ ፒዛን ይዤላችሁ የመጣሁትኝ እንደምትወዱት ተስፋ አድርጋለሁኝ። እና ረመዳናችሁ ውስጥ እንዴት ነው? ምን እየተዘጋጃችሁ ነው በቤታችሁ ውስጥ ለኢድ? እና በሰው ሀገር እንዴት ነበረ? ሁሉ መልካም፣ ሁሉም ሰላም ነው አይደለ? ያው ሁሉም መልካም ሁሉም ሰላም እንደሆነ ተስፋ አድርጋለሁኝ ኢንሻአላህ። አሁን ወደ አሰራሩ እንሄዳለን። በጣም ቀላል ግብአት ብቻ ነው የምንጠቀመው፣ ብዙም ግብአት አንወስድም እና በቃ ለማንኛውም ለእንግዳም ሆነ ለቤታችን ውስጥ ለመጠቀም የሚሆን ወደ ሰውም ቤት ይዘን ለመሄድ ይሁን የሚሆን ፒዛ ነው እና በደንብ ተከታተሉኝ ስላችሁ ነው ውዶችዬ። በጣም ቀላል ነው። እኔ በምሰራው መንገድ እስኪ እናንተ ሞክሩት። እናንተ የሚራሳችሁ አሰራር አለ። ይሄ የቤቱ አሰራር ይለያያል። በእርግጥ ሁላችንም የምንሰራው ይለያያል። እስኪ አሁን ወደ አሰራሩ እንግባ። ያዘጋጀሁትኝ ዱቄት እና እርሾ፣ ቤኪንግ ፓውደር፣ ትንሽዬ ሱካር፣ ጨው ናቸው እና ደግሞ እናንተ በውሃም ይሁን ወይም በወተት ማብካት ትችላላችሁ። እኔ ግን የተጠቀምኩትኝ እዚህ ሀገር ለበን ነው የሚሉት። አዎ ለበን ነው መሰለኝ የሚሉት። ለበን ነው፣ አሬራ ይባላል በእኛ ሀገር ማለት ነው። አዎ በኢትዮጵያ አሬራ ይባላል ማለት ነው። እና ዱቄት 2 ኩብ ጨመርኩኝ። እናንተ እንደ ብዙም እንደምትሰሩት እንደ ፍላጎታችሁ ትንሽ የምትሰሩት ከሆነ ያው ጨውንና ሱካሩን ትንሽ ቀነስ አድርጉት። ዘይቱንም እንደዚሁ ማለት ነው። ከዛ ዱቄት ጨመርኩ መጀመሪያ ላይ። ከዛ ጨው ጨመርኩኝ እንዲሁም ዘይት ጨመርኩኝ እና ያዘጋጀሁትን አሬራ ጨመርኩበት ማለት ነው። በዚህ ሀገር ሌበን ይባላል። ይኸው አሬራው ከውሃው ይልቅ በጣም አሪፍ ነው። ወተትም ካለ አሪፍ ነው፣ ግን አሬራው ደግሞ የበለጠ እንትን ያለዋል፣ ያሳምረዋል ማለት ነው እንጂ ሌላ ለውጥ አይደለም። እና ጣዕሙም ቆንጆ ነው። እስኪ ሞክሩ አሬራው እና ማለት ነው። አሬራ ምንድን ነው እንዳትሉ ደግሞ በዚህ ሀገር በሳውዲ ለበን ይባላል። የተሳሳትኩ መሰለኝ እና በማሽን እንደዚህ አድርጌ ማሽን አዝዤዋለሁ። ማሽንን እንደዚህ እያቦካ ነው እላችኋለሁ። እናንተ በእጃችሁ ማቦካት ትችላላችሁ። እኔ ግን ማሽን ስላለ ቤታችን በማሽን ነው ያቦካሁትኝ። እኔ ብዙ ጊዜ ግን በነገራችን ላይ በእጄ ነው የማቦካው። እኔ እንደው ዛሬ በቃ በዚህ አቦካሁትኝ ማለት ነው። እና በዚህ መልኩ አብኩቼ ጨርሻለሁኝ ስላችሁ ነው ውዶችዬ። እንደዚህ አብኩቼ ጨርሻለሁኝ። ወደ ስጎ አሰራሩ እንሄድ ማለት ነው። ስጎ የሰራሁትኝ ሽንኩርት እና ነጭ ሽንኩርት፣ ቲማቲም፣ ካሮት ነው የተጠቀምኩትኝ። በዚህ መልኩ ከትፌ አስተካክሌ ጨርሻለሁኝ። እናንተ በቃ እንደዚህ አድርጋችሁ እስኪ ሞክሩት። እናንተ ቤት እስኪ ስጎ ትሰሩ ለፒዛ ካሮት ትጨምራላችሁ ወይስ አትጨምሩም? ኮሜንት ላይ አስቀምጡልኝ። እኔ ግን ካሮት ጨምሬያለሁኝ። ጣዕሙ በጣም ነው የሚጣፍጠው ማለት ነው። እንደዚህ ካደረጋችሁት በኋላ በደንብ ገሽሩት ማለት ነው። ወይም መፍጫ ካለ፣ እኔ በመገሸሪያ ነው የገሸርኩት። እናንተ መፍጫው ካላችሁ መፍጨት ትችላላችሁ። ነበረኝ፣ እኔ ግን ያው ገሽሩን ስለምንፈልግ እንደዚህ ገሽሬዋለሁ ማለት ነው። ከዛ ወደ መጥበሻችን ላይ አድርገን ወይም ድስታችሁ ላይ አድርጋችሁ በዚህ መልኩ ዘይት አድርጋችሁ ትክትክ ታረጉታላችሁ ማለት ነው። ሽንኩርት እስከሚበስል ድረስ በዚህ መልኩ ሽንኩርት እያበሰልኩኝ ነው ውዶችዬ። አዎ ሽንኩርት እያበሰልኩ ነው እዚህ ጋር። በቃ እስኪ እናንተ ሞክሩት። ያው ትምህርት አለ። ፒዛ በሁሉም ቤት ይሰራል። ፒዛ በጣም የተወዳጅና ታዋቂ ምግብ ነው። ይሰራል በሁሉም ቤት፣ በየሆቴሉም አለ። እስኪ በቤታችሁ ደግሞ ሆቴል መስረቅ ፒዛ ስሩና ሞክሩት። ከዛ በዚህ መልኩ ከሽንኩርቱን ካበሰልን በኋላ ነጭ ሽንኩርት ያዘጋጀሁት ነጭ ሽንኩርት እንደዚህ ጨምራለሁ ማለት ነው። ካበሰልኩ በኋላ ነጭ ሽንኩርቱን ጨምራለሁ። እናንተ እንደዚህ አድርጋችሁ ጨምሩት ማለት ነው።
ከዛ ካሮትን የተከተፉትን የተጠበሱትን ካሮት እንደዚህ አድርጌ ጨምሬያለሁ ከላይ ቲማቲም አዘጋጅቻለሁ። አንድ ቲማቲም የጨመርኩት ነው። በዚህ እንደዚህ እያበሰልኩኝ ነው። ዘይት ባታበዙ ይመከራል። ዘይት ባታበዙ ለጤናም አይመከርም ይላሉ ዶክተሮች። እና ለአታብዙ ዘይት ለሁሉም ነገር ስትሰሩ ዘይት አታብዙ ስላችሁ ነው። እና ሳልሳ ተጠቅሜያለሁ ማለት ነው። በዚህ ሀገር ማጀንቶ ማቆይታል። እኔ ግን በሀገር በኢትዮጵያ ሳልሳ ይባላል። እና ሴቶችዬ ውድ ቤተሰብ ተመልካቾቼ መስመርኩ ሳልሳዬን ካቀላቀልኩ በኋላ ከካሮቱ፣ ሽንኩርቱ፣ ነጭ ሽንኩርቱ፣ ቲማቲም ከበሰለ በኋላ ሳልሳ ጨመርኩት። ሳልሳ ደግሞ እንዴት በደንብ ማቁላላት ማለት ነው። አዎ በደንብ ሱካር እንዳይል በደንብ አቁላሉት ማለት ነው። በደንብ መብሰል አለበት። በደንብ እንደዚህ ካበሰላችሁ በኋላ በሚገባ እንደዚህ በሰለልኝ። እንደዚህ እያበሰልኩትኝ ነው። ሳልሳ ትንሽ ነጣ ያለብኝ ጊዜ ትንሽ ጨመርኩበት ማለት ነው። ወጥ ቤተሰቦቼ እናንተ በምትፈልጉት ከነጣም ማለት ያለ ከሆነ በጣም ቀይ የሆነ የምትፈልጉት ትንሽዬ በርበሬ መጨመር ትችላላችሁ። ከኛ ቤት ግን በርበሬ አይጨመርም ማለት ነው ስለማይበሉ ነገር እና በርበሬ አልጨመርኩም። የመጣሁት ነገር ምንም አይነት ነገር አልተጠቀምኩም። በዚህ መልኩ አብስያለሁ ማለት ነው። እና ሳልሳ ናትን ካሮትን ብቻ ነው እንደዚህ ተጠቀምኩት። የሚያምር ከለር ወጥቷል። እስኪ እንደምታዩት ነው ከለሩ በጣም የሚያምረው። ልክ ብርቱካናማ ከለር ነው የሚባለው። ልክ እንደዛ ነው ማለት ነው። እና እስኪ እናንተ ሞክሩት። እና ቅመሞች ደግሞ ከላይ ተጠቅሜያለሁ ማለት ነው። ቁንዶ በርበሬ፣ ከሙን ናቸው የተጠቀምኩት ቅመሞቼ። እነዚህ ከሙንና ቁንዶ በርበሬ ናቸው። እንዲሁም የዝንጅብል ዱቄት የተፈጨው አለኝ ነበረ። ይሄ የዝንጅብል ዱቄት ነው። ያው ተጠቀሙ እናንተም ማለት ነው ያላችሁን ቅመም። በነገራችን ላይ ታታበዙ ትንሽ ለሁሉም አይነት ቅመም ብትጠቀሙ ያጣፍጠዋል ማለት ነው። ማንኛውም ነገር ላይ ቅመም አስፈላጊ ነው፣ ግን አታብዙ። ቅመም ሲበዛ ደግሞ በሽታ ያመጣል ብለዋል ማለት ነው። እኔ እኮ ለጤናችሁም እያሰብኩ ነው የምሰራው ማለት ነው ሰዎችዬ። እና በዚህ መልኩ እንደዚህ አብስሉት ማለት ነው በደንብ። ይህን ይመስላል እንግዲህ። ጨው ደግሞ ያው ትንሽዬ እንዳትረሱ እናንተ። ብዙም ከሰራችሁ መጠኑ መቼም አልነግራችሁም። ያው በዛ ይላል። ትንሽ እንደሆነ የምትሰሩት መጠኑ አነስ ይላል ማለት ነው። እና መካከለኛም ተሆነ እንደዛው ገምታችሁ። እኔ በግምት ነው ሁልጊዜም የምሰራው። ይሄን ያክል ብዬ አላስቀምጥም። እና በዚህ መልኩ ሰርቼ ጨርሻለሁ። ሊጤን ደግሞ በዚህ ኩፍ ብሎልኛል። እንደዚህ በደንብ ግት ብሏል። እና ይሄን ይመስላል ስላችሁ ነው ሊጡ። ከዛ እንደዚህ እዳምጠዋለሁኝ ማለት ነው። ዳምጬ አስተካክላለሁኝ በትንሹ በክቡ ስለሆነ የምሰራው። መቁረጫ አዘጋጅቻለሁ እንደምታዩት። ዳምጬ ጨርሻለሁ። በዚህ መልኩ ተዳመጣችሁ በኋላ በዚህ መቁረጥ ነው። በብርጭቆ መቁረጥ ትችላላችሁ። እኔ ግን የራሱ መቁረጫ ስላለኝ ቆርጫለሁኝ። እናንተ በብርጭቆ መቁረጥ ትችላላችሁ ማለት ነው። በብርጭቆም ሆነ በጎማም ሆነ ይቻላል። ከዛ እንደዚህ አዘጋጅቻለሁ። ፋትራውን ዘይት ቀብቼ ፋትራው ላይ እንደዚህ አዘጋጅቻለሁ ማለት ነው ውዶችዬ። እና በስሎ ይሄን መስሏል። እንደወደዳችሁት ተስፋ አድርጋለሁኝ። ቺዝ እና ቃሪያ እንዲሁም ዘይቱን እና የተጠቀምኩት ይሄ ጥቁሩ ነገር ምንድን ነው ልትሉ ትችላላችሁ። የምታውቁ ብዙ ናቸው፣ የማታውቁም ልትኖሩ ስለምችሉ ጥቁሩ ነገር ዘይቱን ወይም ምንድን ነው የሚባለው እንግዲህ እንደዛ ነገር ነው። ይሄ ደግሞ አረንጓዴው ቃሪያ ነው። እና ትንሽዬ ጦስኝም ተጠቅሜያለሁ። ትንሽ ነጠብጣብ የሚታየው ጦስኝ ነው። እና ደግሞ ቺዝ ተጠቅሜያለሁ። ሞዘሬላ ቺዝ ተጠቅሜያለሁ። እናንተም ተጠቀሙ። ያው ቺዝ አሪፍ ነው። ቺዝ በቃ እንዳትረሱ። ቺዝ ዋነኛው የሚያጣፍጠው ፒዛን ቺዝ ነው። እና ቺዝ ሞዘሬላ ቺዝ እንዳትረሱ ስላችሁ ነው ውዶችዬ። እና በዚህ መልኩ ሰርቼዋለሁኝ። እኔ ልጆቹ ቤት ይዘን ልንሄድ ነው የሰራሁትኝ። ረመዳን ስሁር እዛ ልንበላ ማለት ነው። እና ይሄን በዚህ መልኩ ሰርቼ ጨርሻለሁ ውዶችዬ። እንደምትወዱት አልጠራጠርም። እና እስኪ አበረታቱኝ። ኮሜንታችሁን ደግሞ ያላችሁን የተሰማችሁን እናንተ ቤት እንዴት ነው የሚሰራ እስኪ
በኮሜንት ላይ አስቀምጡኝ ማለት ነው። እና በዚህ መልኩ በጣም ነው የሚጣፍጠው፣ በጣም ማለት ነው በጣም ነው የሚጣፍጠው። ስሩትና ሞክሩ ትላለሁ ውዶችዬ። እኔ በዚህ መልኩ ሰርቼ ጨርሻዋለሁኝ አልሐምዱሊላህ። እና መበላት ነው የቀረው ማለት ነው ስላችሁ ነው። እናንተም እስኪ ስሩና ብሉ ስላችሁ ነው ሰዎችዬ። ይህን ይመስላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ጨርሻለሁ። ከኔ ጋር ስለነበራችሁ እስከ መጨረሻው ድረስ ለተከታተላችሁ ከልብ ነው ምስጋናዬ። በጣም ነው የማመሰግነው።